ሰላም ቤተሰቦቻችን እንደምን ቆያችሁ? እኔ ደህና ነኝ። እናንተም ሰላማችሁ በዝት ይበል እያልኩኝ ዛሬም እንዴት ስልካችንን በእጃችን ሳነካ መጠቀም እንደምንችል የማሳያችሁ ይሆናል ማለት ነው። ይህ እጅግ በጣም የሚያስገርምና በጣም ለአጠቃቀም ምቹ የሆነ አንድ አፕሊኬሽን አለች። በሱ ብቻ ተጠቅመን በእጅ ሳንነካ ስልካችንን እንደፈለግን ማዘዝ እንችላለን ማለት ነው። ስለዚህ ሰዎች ሁላችሁም ይህን አፕሊኬሽን አውርዳችሁ እንድትጠቀሙበት ጋብዛችኋለሁ ማለት ነው። ወደ ቪዲዮ ቀጥታ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይቻላል ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ከተመቻችሁ የላይክ ምልክቱን ጠቅ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ፕሌይ ስቶር ላይ ወይም አፕ ስቶር ላይ ያላችሁ ሰዎች እቺን አፕሊኬሽን መጀመሪያ ማውረድ ይኖርባችኋል ማለት ነው። ለምሳሌ እኔ እዚህ ጋር አውርጄዋለሁ። እዚህ ሰርች ማድረጊያው ላይ ትሄዱና ቫኒ ብላችሁ ትጽፋላችሁ። ደግሞ ቫኒ ዲያለር ኦር ቫኒ ብቻ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚያመጣላችሁ አለ ማለት ነው። ከ5 ሚሊዮን በላይ ዳውንሎድ ያለውና ከ4.1 ሬቲንግ በላይ ያለው ቪዲዮ አለ። እሱ ሬቲንግ ተሰጥቶታል። ስለዚህ እሱን አፕሊኬሽን መጀመሪያ ማውረድ ይኖርባችኋል ማለት ነው። አፕሊኬሽኑን ካወረዳችሁ በኋላ ወደ ውጪ እንወጣና አፕሊኬሽናችን ይኸው እዚህ ጋር መታለች ማለት ነው። ቫኒ የምትሏ ታች መጨረሻ ላይ። ስለዚህ አንድ ጊዜ እሱን ነክታችሁ ትገባላችሁ። ወደ ውስጥ ስትገቡ እና መጀመሪያ ላይ እንደመጣችሁ የተለያዩ ፐርሚሽኖችን ይጠይቃችኋል ማለት ነው። እኔ መጀመሪያ ፐርሚሽን አለው ስላደረግኩ ነው። እናንተ ይሄኛውን ቫኒ የሚለውን አፕሊኬሽን ፐርሚሽኑን አለው ካረጋችሁ በኋላ ወደዚህ ይወስዳችኋል ማለት ነው። ለምሳሌ እዚህ ጋር የተለያዩ እንትኖች አሉ። ስልክ ሲደወልላችሁ እናንተ እዚህ ጋር የተለያዩ እንትኖች አሉ። የመጀመሪያ ስልክ ሲደወልላችሁ ምን አይነት ቃል አውርታችሁ ወይም የሆነ ቃል ታወሩለታላችሁ። እዚህ ጋር የማይክሮፎን ምልክት አለች። እሱን ትነኩና ስልክ ሲደወልላችሁ የትኛውን ቃል ብትሉ ነው ስልካችሁ እንዲጠራ የምትፈልጉት እንዲነሳ የምትፈልጉት። እኔ ለምሳሌ ከላይ እንደሚታየው ሄሎ ካልኩኝ ስልኩ እንዲነሳ ፈልጋለሁ። ዲክላይን ለማድረግ ወይም ስልኩ እንዳይነሳ ወይም እንዲዘጋው ከፈለኩ ደግሞ ኖ ብዬ አስቀምጬለታለሁ። እናንተም የተለያዩ ነገሮችን እዚህ ጋር ማይክሮፎኑን እየነካችሁ ማስቀመጥ ትችላላችሁ ማለት ነው። ተጠቀሙት። ይሄ ምርጥ አፕሊኬሽን ነው ማለት ነው። የዛሬው ቪዲዮ ይሄን ይመስላል ማለት ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ወሳኝ መረጃዎች እንዳያመልጣችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ ባይ ባይ።